እንዴት አደሩ እናታችን? ደህና ነዎት? እንዴት ነዎት? ኑሮ እንዴት ነው? ኑሮ አለና የነገሩ ነው። እንደ ነገሩ ነው? አዎ እንደሞት እንደይደር እስኪ አውሩኝ፣ እስኪ አጫውቱኝ እስኪ ያለውን ነገር። ሶታችን ነው የምናወራው። አዎ የሚቸግሮት ነገር አለ? ሶታችን ማበቀረ ችግር ሁል ጊዜ ችግር አይደለም እናገኛለን። ትንሽ አሁን አረንስ የሰጥቶን ነው ሙጫፋችን ራስ እንዲወታ ግን ምንም ነገር የለም። ቤት ምንም ነገር የለም። የለም እቺ በሁለት ወር በሶስት ወር የሚሰጡና ራሽን ነበር። ያሁንስ የሞተ ሰው የማይበላው ሆነ። ያው ደፈን እንጂ አልበላንም። ለምንድን ነው የሞተ ሆነ? ሸተተ የኖረው ሆነ የተበላሸ ነው። ስለዚህ ተደፋ። አዎ አልበላንም። የሞተ ነው። እንጀራ አይሆን ቆሎ አይሆን ወደ ምጣድ ተጠረሰ ሆኖ አይበላም። ምን እናርገው? በሁለት ወር ተ15 ቀን የተሰጠነው ግን ፈጭና አልገባለ ላይም አልደረሰ ህዝቡ እና ችግር እየቸገረን ነው ማለት ነው። እየራበን ነው፣ እየባሰን ነው ነው። እዚያው ሌላስ ልጆች ምናምን የሚያግዙት ሰው የለም? ልጆች እንደኔ የተሰደዱ ናቸው። ምን ያግዙኛል? እንደኔ ብሶተኛ ናቸው። በየትም ለራሳቸው በረው ለላት ጉራሻቸው ነው እንጂ አንድ ያለ እኔን እንትን የሚል ሸቀለም ማለት እንደው ሳዲ መጫፌን የሚያሽረኝ የሚያሳከመኝ እየታመምኩ አንድ ብቻ ነው ያለኝ። ብሶተኛ ነኝ። ስለዚህ ሲያገኙ ነው ሲያገኙ ይበላሉ። እናገኝ ይበላል። ስናጣ እንውላለን። ያው አንጀታችን ባዶ ነው። እንዲችው ተጥፈን የበላ ሰውማ እንዲህ ይላል። እንዲች ብለን ያለን ናገራበን ልብስ ካለፈው ድሮ የተሰጠነው ነው እንደገባን አወዲም የለም። ምን ለብሰውም የለን። እቺም እየጣፍና ነው ምን ለብሰው አይደለም። ያለንባትንም የተወተፍንባትንም ህዋት የበሽተኛ የደካማ ቤቲቱ ታስታውቃችኋል። እና ብሶተኛ ነኝ። ቤቱም እንዳየሁት ቀዳዳ አለው፣ ዝናብ ያስገባል። የሞተ ነው። እና ብሶታችን በስቷል ማለት ጥሩ። በዚህ በሚዲያ አንዳንድ 10ም 5ም የሚያግዙ ሰዎች አሉና ያው ለነሱ የሚያስተላልፉት መልእክት ካለ ለሚረዳ አካል እኮ ለሚረዳ አካል እኮ አልኩኝ እኮ ለሚረዳ አካል ያው እያጣን እየራበን ነው። አንንቀሳቀስ በሽተኛ ነን፣ ደካማ ነን። ሙጫ እንኳን ጉልበት ያላቸው ወደ ቀን ስራ ሲሄዱኝ አይች ተቆርጥመን እንውላለን። ቤታችንም ይኸው የምታየው ነው፣ የሚያልፍ ነው፣ ለሚዲያ የሚነገር ነው፣ የምታየው ነው። ራባችንንም ይኸው በሚዲያ የሚያል ነው። ራበን ደካማ ምን እናገኝ? አሁን አያንስ እቺን ራርቶና እቺን ወርዋን ወጥ ቀመስነ ባቹ ገዝተን ሙጫ እንጀራ ገዝተን በላን። ሌላ የለም አናውቅም። ነይልን ጥሩ አይዞት እናታችን። እሺ እናመሰግናለን። እሺ